አስሩን አውታር እንዴት እንደርድር? እንግዲህ ብዙ ጊዜ በገና ስንማር ስንጀምር በአምስት አውታር በአምስት ጣት ነው የምንጀምረው የምንጠቀመው ማለት 10 ቢሆንም አውታሩ የምንጠቀመው ግን 5 አውታር ብቻ ነው። ነገር ግን ሞር አድቫንስ እያደረግን ስንሄድ በደንብ እያበሰል ነው ስንሄድ ግን አባቶቻችን ድሮ ይደረድሩት እንደነበረ 10ሩንም አውታር መደርደር እንችላለን ማለት ነው። ስለዚህ ዛሬ 10ሩን አውታር እንዴት ይደረደራል የሚለውን እናያለን። እንግዲህ እንዴት እንደሚደረደር ከማየታችን በፊት ግን እንዴት ይቃኛል የሚለውን እናይና ቅኝቱን አይተን ከዛ በኋላ ወደ ድርደራው ደግሞ የምንሄድ ይሆናል ማለት ነው። እንግዲህ እዚህ እንደምታዩት የኛ ጣት 5 ነው፣ አውታሩ ደግሞ 10 ነው ማለት ነው። ብዙ ጊዜ 5ቱ እንደ ማረፊያ እያደረግን እንጠቀም ነበረ። አሁን ግን ተደርዳሪዎቹ ነው ዜማ ኑሯቸው ለመዝሙር ይውላሉ ማለት ነው። እንዴት ነው እንግዲህ ቅኝቱን መጀመሪያ ላሰማችሁ። ይሄ ሰላምታ ቅኝት የምንለው ነው። ሰላምታ ቅኝት 10ሩን ስንደረድር 2 ቁጥር አሁን ይሄ ንዩት ላ ሚለው የሱ ማረፊያ ይሄኛውንም እኩል በሱ ይቃኛል ማለት ነው። ተመሳሳይ ይቃኛሉ ሁለቱም። ይሄኛውን በሁለት ቁጥር አንድ አይነት ተደርጎ ይቃኛል ማለት ነው። ስለዚህ እነዚህ ሶስቱም አውታር ተመሳሳይ ድምጽ አላቸው ማለት ነው። ተመሳሳይ ድምጽ ተደርገው ይቃኛሉ። ሲ ከሆነ ሁሉም ሲ ይሆናሉ፣ ዲ ከሆነ ሁሉም ዲ ይሆናሉ ማለት ነው። ሌላው 3 ቁጥር አለ። 3 ቁጥር ይሄ ነው ማረፊያው። ልክ በራሱ ድምጽ አድርገን እንቃኘዋለን ማለት ነው። የ3 ቁጥር ማረፊያም አንድ አይነት ቅኝት ይኖረዋል ማለት ነው። 4 ይሄ ነው የአራት ማረፊያ ላ ላ ላ ላ የነበረው ላ ላ ላ ላ የአንድ ኦክታቭ ልዩነት እናደርጋለን ማለት ነው። ኦክታቭ ማለት እንግዲህ ይሄኛው ዋናው በቀጭን ድምጽ ነው ያለው። ይሄኛው ማረፊያው ደግሞ በወፍራም ድምጽ ወይም ደግሞ ዝቅ ተደርጎ ይቃኝና የተለያየ ኦክታቭ ውስጥ ግን አንድ አይነት ሜጀር ይዘው ይቃኛሉ ማለት ነው። አንድ አይነት 5 ቁጥር ይሄ ነው። 5 ቁጥር እንግዲህ በሁለቱም መቃኘት እንችላለን። ከፈለግን ልክ እንደራሱ በተመሳሳይ እንቃኘዋለን ኦክታቭ አንድ አይነት። ካልሆነ ደግሞ ዝቅ አድርገን ልክ 4 ቁጥር ላይ እንዳየነው ዝቅ አድርገን በወፍራሙ ይቃኛል ማለት ነው። ለዛሬ ተመሳሳይ አድርጌ ነው የቃኘሁት። ለምን ሙሉ ቅኝቴ በጣም ከፍ ያለ ስላልሆነ ይሄኛው በታችኛው ድምጽ ልቃኝ ስል ሜጀሩ ከመርገቡ የተነሳ ከመውረድ የተነሳ ላይሰማ ይችላል በሚል ተመሳሳይ ድምጽ አድርጌያለሁ ማለት ነው። እንግዲህ እንዳያችሁት ነው ቅኝቱ እንዴት ይቃኛል የሚለውን በዚህ መልኩ ይቃኛል ማለት ነው። እንግዲህ ቃኝተነዋል። እስኪ እንዴት ነው የምንዘምረው የሚለውን ደግሞ ትንሽ ላሰማችሁ። እንደዚህ እያደረግን 10 አውታሩን መደርደር እንችላለን ማለት ነው። ግን ደግሞ ይበልጥ ደግሞ እንዴት ነው ጣቶቻችንን ማስለመድ የምንችለው እያንዳንዱን የሚደረቡ እነዛ ማረፊያዎቹ እንዴት ነው መደርደር የምንችለው የሚለውን ደግሞ በደንብ ለማወቅ ከፈለጋችሁ በአካል 4 ኪሎ በሚገኘው ሲሳይ በገና የዜማ ማስተሪያዎች ማሰልጠኛ ተቋም በአካል መምጣት ትችላላችሁ። አድራሻችን 4 ኪሎ ግንፍሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተሰብና ሕፃናት ግቢ ውስጥ ነው የምንገኘው። እዛ በመምጣት ትምህርቱን መውሰድ ትችላላችሁ። አድራሻችን ማግኘት ያልቻላችሁ ደግሞ ከስር ባሉ ስልኮች በመደወል እኛን ማግኘት ትችላላችሁ። በበለጠ በአካል ደግሞ መምጣት ለማትችሉ ዩቲዩብ ላይ ገብቶ ትምህርቱን መከታተል፣ የኦንላይን ክላስ እንሰጣለን። በመላው ዓለም ያላችሁ የኦንላይን ክላሱን መከታተል መመዝገብ ትችላላችሁ። በሚመቻችሁ እናንተ 24 ሰዓት ስልጠናውን እንሰጣለን። በሚመቻችሁ እኛን በስልኮቻችን ወይም ደግሞ ዩቲዩብ ላይ ደግሞ በመጻፍ ልታገኙን ትችላላችሁ። እግዚአብሔር ያክብርልን። በሌላ መርሃ ግብር እስክንገናኝ መልካም ቆይታ